ሰው ከኛ ቀድሞ እግዚአብሔር ጸሎቱን ስለሰማለት ለምንድነው የምንመቀኘው? ሰው እግዚአብሔር ቀድሞ ስለደረሰለት ለምንድነው ፊታችን የሚቀለው? ሰው እግዚአብሔር ቀድሞ ስላደረገለት ለምንድነው እልልታችን ራሱ የሚለያየው? እኛ የጸለየነውን ጸሎት ሌላ ሰው ሲፈጸምለት እልልታችን ራሱ ያን ያክል አይደምቅም። ታውቃላችሁ? ወዳጅ እንኳን ቢሆን ምን አለ እንደው እግዚአብሔር እኔም እንዲሁ ጸልያለሁ እሱን እንደሰማው እኔም ቢሰማኝ ምን ያረገለት ነገር ቢኖር ነው አሁን እኔ ያላደረኩለት ምን አለ ብለን እኮ ነው የምንመጻደቀው። ትዝ አላችሁ? ልክ እንደ ፈሪሳውና እንደ ቀራጩ ማለት ነው። እኔ ያጎደልኩበት ነገር ቢኖር ነው እግዚአብሔር ያዘገየኝ አንልም እኮ እኛ። እግዚአብሔርን ምን ያጎደልኩበት ነገር አለ እሱ ዘገየብኝ እንላለን እንጂ። ስለዚህ እግዚአብሔር ለሁሉም እንደየድርሻው እንደያገባቡ የሚገባውን የሚሰጥ አምላክ ነው። ፍጻሜው ግን እቺን በደንብ አስመራችሁ ያዙልኝ። አሁን ቅዱስ ዮሐንስ አፈወርቅ የዚህ ወንጌል ማስተማሪያ ትምህርት ግን መንግሥተ ሰማያትን ትወርሳላችሁ፣ በተለያየ ዕድሜ ክልል ብትጠሩ እግዚአብሔር አምላክ ይፈልጋችኋል ለማለት ብቻ አይደለም፣ የድህነትን ትምህርት ጭምር ነው ይላል። እንዴት ብትሉ የወይኑ ባለቤት በተለያዩ ሰዓት የጠራቸውን ሰዎች ገብተው የወይኑ ቦታ ላይ እንዲሰሩ አድርጓቸዋል እንጂ ስለገቡ ብቻ የሚገባቸውን ድርሻ አልሰጣቸውም፣ ስለሰሩ ነው የሰጣቸው። ስለዚህ ድህነት የሚገኘው በእምነት ብቻ ሳይሆን በሥራም ጭምር ነው ማለት ነው። ስለዚህ በጊዜ ለመጣው አርፍዶ መጥቶ ከስንት አይነት ሕይወት ወጥቶ በመጨረሻ ሰዓትም ለሚመጣውም ሰው የሚሰጠው አንዱን የእግዚአብሔር መንግሥት ነው። አርፍደው ስለመጡ ሌላ መንግሥት፣ ቀድመው ስለመጡ ሌላ መንግሥት አያወርስም ክርስቶስ። ዘግይተውም ለመጡት በመጀመሪያም ለመጡት የሚያወርሳቸው ስንቱን የእግዚአብሔር መንግሥት ነው፣ አንዱን የእግዚአብሔር መንግሥት ነው። ያ ማለት ግን ይሰመርበት ሁሉም እኩል ነው ማለት ግን አይደለም። እንዴት አወቃችሁ ብትባሉ ቅዱስ ዮሐንስ መጥምቅን ክርስቶስ ሲመሰክርለት ሰምታችኋል። እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከዮሐንስ መጥምቅ የሚበልጥ አልተነሳም ብሎታል። ስለዚህ በመንግሥተ ሰማያት ግን ጽድቃቸውን ከድሮ ጀምሮ የጀመሩ ሰዎች ለእግዚአብሔር ያላቸው ቅርበት የተለየ ነው ማለት ነው። ለዛ እኮ ነው ከሁሉም በላይ የምትቀርበዋን እመብርሃንን ስንጠራት ምንድን ነው የምንላት? ወትቀውም ንግሥት በየማንከ። ከማንም በላይ የምትቀርበው ማናት? እናቱ ናት። ከልጅነቷ ጀምሮ ለሱ ተገዝታ ይኖረች ስለሆነች ከልጅነቱ ጀምሮ ለእግዚአብሔር የተገዛ ሰው አርፍደው መጥተው የእግዚአብሔር መንግሥት ስለወረሱ ሰዎች አይጸጸት። ምን ችግር አለው? ከልጅነታችሁ ስለመጣችሁ በላይ በሰማያት እግዚአብሔርን ይበልጥ እንድትቀርቡት ያደርጋል።